ሰላም ቤተሰቦቼ ዛሬ ክፍል 2 ይዤላችሁ መጥቻለሁ። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙንም ላይክ ማድረግ እንዳይረሳ። ሊንዳ ከእንቅልፏ ስትነቃ ወንድሞቿ ያንግ ራሱ እዚህ ድረስ ተሸክሞ እንዳመጣት ነገሯት። ያንግ የንጉሱን ሐኪም ጠርቶ እንዲያያትና መድኃኒት እንዲያዝላት እንዳስደረገም ነገሯት። ነገር ግን የንጉሱ ሐኪም ካያት በኋላ አንድ መድኃኒት ያስፈልጋት ነበር። እሱንም ለማግኘት ያንግና ሐኪሙ ወደ መድኃኒት ቤት ሄዱ። የፋርማሲው ባለቤት ለየት ያለ ልጅ ነበር። ወዲያውኑ ያንግ የሚፈልገውን ጠየቀው። ከዛም ያንግ የሚፈልገውን እንዲሰጠው ከፈለገ ከቤተ መቅደሱ ሄዶ የመድኃኒቱን ቅርጫት እንዲያመጣ ነገረው። ያንግም ለሊንዳ ሲል የተራራውን ጫካ በድፍረት መጓዝ ጀመረ። በስተመጨረሻም ቤተ መቅደሱ ጋር ደርሶ የመድኃኒቱን ቅርጫት አገኘ። ከዛ ግን ከተራራው የመጣ ኃይለኛ የነብር ድምፅ ሰማ። ነብሩ ያንግን ለማጥቃት ዘለለ። ያንግም ሕይወቱን ለማዳን ሲል ከነብሩ ጋር ተፋለመ። ተንሸራቶ ገደሉ ላይ ሊወድቅ ሲል ግን እንዳድል ሆኖ የባለ መድኃኒቱ ልጅ መጥቶ አዳነው። ያንግም ለልጁ የመድኃኒቱን ቅርጫት ሰጠው። ልጁም በቃሉ መሰረት ውዱን መድኃኒት ሰጠው። ሊንዳ የያንግ ተስፋ ለመቁረጥ አሳስቧታል። ምክንያቱም በልብ ወለዱ ዓለም ያንግ ማግባት ያለበት እሷን እንዳልሆነ ታውቃለች። ለዛ የሌላ ሰው ቦታ ለመውሰድ ፍቃደኛ አልነበረችም። የሊንዳ ሕይወት እንዲመሰቃቀል ያደረገው ዋነኛው ሰው የጓደኛዋ ፍቅረኛ ነበር። አንድ ቀን የጓደኛዋ ፍቅረኛ ለሊንዳ እንደሚያፈቅራት ነገራት። እሷም ያለምንም ማመንታት ሐሳቡን ውድቅ አደረገችው። ነገር ግን ጓደኛዋ በድብቅ ከኔ ፍቅረኛ ጋር እየተገናኘች ነው ብላ በቁጣ የጠርሙሱን መጠጥ ጸጉሯ ላይ ደፋችባት። የጓደኛውን ፍቅረኛ ነገሩን ቀይሮ ሊንዳ ራሷ እሱን ለመሳብ ብዙ ጥረት እንዳደረገች ተናገረ። ከዚያን ጊዜ ጀምሮ በትምህርት ቤት ወሬው ተሰራጨ። ሊንዳ የጓደኛዋን ፍቅረኛ ለማማለል የሞከረች መጥፎ ልጅ እየተባለች ተወቀሰች። ሊንዳ ራሷን አጠንክራ ለመቆየት እየሞከረች ነበር። አንድ ቀን ግን የድሮ ጓደኛዋን ድጋሚ አገኘቻት። ጓደኛዋም አታፍሪም? አሁንም ትምህርት ቤት ትመጫለሽ? ሀፍረተ ቢስ ብላት ሄደች። ሊንዳም ከአቅሟ በላይ ስለሆነ ትምህርት ቤቱን ጥላ ወጣች። ውሎና ዳሯንም ኦንላይን ልብ ወለዶች ላይ አደረገች። ያንን አዋራጅ ገጠመኝ ስላላት በዚህኛው ዓለም የእሷ ያልሆነ ሰው ጋር ምንም አይነት ግንኙነት ማድረግ እንዳይለባት ለራሷ እየነገረች እያለ ያንግ መድኃኒቱን ይዞ መጣ። ያንግ እጁ ቆስሎ ስታየው ሊንዳ አሳስቧት ተጎድተሃል እንዲህ አለችው። ያንግ ደህና ነኝ አላትና የስነ ጽሑፉን ስብሰባ እንድትታደም ነግሯት ሄደ። ሊንዳም የሰጣትን መድኃኒት አይታ ይሄ ነገር ለኔ ይገባኛል አይገባኝም እያለች አመነታች። በዚህን ጊዜ የሊንዳ አገልጋይ መጣችና ደብዳቤ ሰጠቻት። ደብዳቤውም ከቆንጅዬዋ ጆይ ነበር። ጆይ ለመላው ቤተሰብ የሚሆን ጣፋጭ ኩኪሶችን ስለሰራች አብራት መታ እንድትበላ ነበር። ሊንዳ መጀመሪያ መሄድ አልፈለገችም ነበር። ነገር ግን ጆይ ብቸኛ መሆኗን ስታስብ አዘነችላት። ሊንዳ በድንገት አሪፍ ሐሳብ መጣላት። ጁንግ ጋር ሄዳ ጆይን መምጣት ትችላለች አለችው። እሱም ጆይ ወደ ስብሰባው እንድትመጣ ፈቀደ። ስብሰባው ዛሬ ማታ ነው አላት። ሊንዳም የበለጠ ደስተኛ ሆነች። ወዲያውም ጆይ ጋር ሄዳ ዛሬ የሥነ ጽሑፍ ስብሰባው ላይ አብራት እንድትገኝና ቆንጆ ልብስ ለብሳ እንድትመጣ ነገረቻት። ሊንዳም ይሄን አጋጣሚ ተጠቅማ ያንግና ጆይን አንድ ላይ እንዲሆኑ ለማድረግ አስባለች። ጁንግ ቦታው ላይ እንደደረሰ ስብሰባው ተጀመረ። ሊንዳም ቀና ስትል ያንግ የሚያምር ልብስ ለብሶ ሲመጣ አየችው። ሊንዳም ደነገጠች። የያንግ የሚያምር ልብስ፣ ሹል ቅንድቦችና ኮከብ የሚመስሉ አይኖች አይታ መቆም አቃታት። ልቧን በጣም በቶሎ መታ። ጁንግ ሊንዳን ደግፎ ያዛት። ያንግም ሲያያቸው ቅናት ተሰማው። ጁንግም ይህንን አስተውሎ ሊንዳ ለቀቃትና ለሁሉም ስብሰባው እንዲጀመር ምልክት ሰጠ። ሊንዳ ጮክ ብላ የጆይን ችሎታ እያደነቀች የዘመናችን ምርጥና ቆንጆዬ ያለች ጠራቻት። ያንግም ምላሽ በሰጠ ቁጥር ያለማቋረጥ ታሞካሻቸዋለች። ሁለቱም ጥልቅ ግንኙነት እንዳላቸውና አንድ ላይ ቢሆኑ እንደሚያምሩ ተናገረች። ወዲያውም ጆይ የሰራቸውን መክሰስ እንዲቀምሱ ጋበዘቻቸው። ሁሉም ወደውታል። ያንግ ግን አልበላም አለ። ከዛ ሊንዳ በግድ አጎረሰችው። ያንግም ምንም የምግቡ ጣፋጭነት አላደነቀም። ለዛ ድጋሚ አጎረሰችው። ከዛ ጁንግ ጨዋታው እንደሚጀመር ነገራቸው። በቤት ውስጥ የግጥም ጽሑፍ የያዙ ወረቀቶች ተደብቀው አሉ። እነሱም መጀመሪያ ያገኘ ሰው የወርቅ ቀለበት እንደሚያገኝ ነገራቸው። ያንግ መሳተፍ አልፈለግም፣ ግን ጓደኛው ካልተሳተፈ ከዚህ እንደሚያባርረው ነገረው። ያንግ ደስ ባይለውም ሊፈልግ ሄደ። ሊንዳ ከጆይ ጋር እየሄደች ነበር። ከዛ ግን ቆይ መጣው አንቺ ሂጂና ኮሪያው አካባቢ ፈልጊው አለቻት። እሷም እሺ ብላ ሄደች። ከኩሬው አጠገብ ጆይ ወረቀቱን ሳይሆን ያንግን አገኘችው። እየተያዩም ሳለ ከሰማይ የአበባ ቅጠሎች ወደ ታች መንሳፈፍ ጀመሩ። ይህ ትዕይንት የልብ ወለዱ ዋና ጥንዶች መጀመሪያ ፍቅር የሚወድቁበት ጊዜ ነበር። እርግጥ ቅጠሎቹ በራሳቸው አልነበረም የሚወደቁት። ይልቅ የሊንዳ ሰራተኛ ነበረች። በሊንዳ ታዛ ዛፍ ላይ ወጣ ስትበትን የነበረው። ሊንዳ ነገሮችን ወደ ነበረበት ለመመለስ ብዙ ጥረት እያደረገች ነው። ያንግ አስነጥሰው
ከዚያም ለአበባ ብናኝ አለርጂ እንዳለበት ነገራት። ከመሄዱ በፊትም ጆይን ተሳስቶ ሐዋሲውን ብሎ ጠራት። እሷ ግን ብዙም አልተናደደችበትም። ቀጥ ብላ ልትሄድ ስትል የሊንዳ አገልጋይ አይጦችን ለቀቀችባት። ጆይም ደንግጣ ያንግን ልታቅፎ ስትል ያንግ ሽላላትና ኮሬው ውስጥ ከተታት። ከዛም ዝቅ ብሎ ኮሬው ጋር ሲቀመጥ ጆይ ሊያነሳኝ ነው ብላ እጇን ስትዘረጋ እሱ ግን ይዛ የገባችውን ሰይፍ አወጣ። ጆይም ይቅርታ አለችው። እሱም ምንም ሳይል ዞረና ከዛም ተናዶ ሰይፉን ጆይ ላይ ጠቆመው። ይሄ ሰይፍ ጉዳት ቢደርስበት ኖሮ ይቅር አልልሽም ነበር ብሏት ሄደ። የስነ ጽሑፉ ስብሰባ እንደቀጠለ ነው። ጁንግ ግጥሙን አነበበ። ቀደም ሲል በነበረው ግርግር ሁሉም ስሜቱ ቀዝቅዞ ነበር። ከዛ ግን ሊንዳ እንደተለመደው መጠጦችን ማደባለቅ ጀመረች። ከዛ አንድ ዙር ድብልቁን ከጠጡ በኋላ ሁሉም በደስታ መሳቅ ጀመረ። ሊንዳም ያንግንና ጆይን ለማገናኘት በዘመናዊ ዓለም እንዳለው የጠረጴዛ ጨዋታ አስጀመረች። ጨዋታውን ለማስጀመር አስቀድማ ከአገልጋዩዋ ጋር ትንሽዬ የእንጨት ብሎኮችን አዘጋጅታ ነበር። እያንዳንዱ ብሎክ ላይም ጥያቄ ተጽፏል። ብሎኩን ያወጣ ሰው ጥያቄውን በቀኙ ያለውን ሰው ይጠይቃል። ተጠያቂውን ካልመለሰ ቅጣቱ መጠጣት ነበር። ጠርሙሱ ሲሽከረከር ጆይ ላይ ደረሰ። ከዚያም ጆይ እንጨቱን አነሳችና ጥያቄውን አነበበች። ፍቅረኛ ወደ ትንኝነት ብትቀየር ትገላታለህ ወይስ አትገላትም አለችው። ያንግም በቀኝ በኩል ስለነበር መመለስ ነበረበት። እሱም እኔ ብሞት እንኳን ፍቅረኛዬ ወደ ትንኝነት እንድትቀየር አልፈልግም አለ። ከዛ እጁን ሰንዝሮ ብሎኩን አወጣና ጥያቄውን ሲያየው የውስጥ ልብስ ከለር ምንድነው የሚል ነበር። ከዛም ያንግ ወደ ቀኝ ዞረና ጥያቄውን ቀይሮ ለመጨረሻ ጊዜ መቼ ነው ሰውን የሳምሽው አላት። ተሰብስበው የነበሩትም ጠቅላላ ተሽኮረመሙ። ከዛ ሊንዳ ምንም ሳይመስላት የመኳንንት ልጅ እንደመሆኔ ማንንም ስሜ አላቅም አለች። ከዛ ያንግ ሌሊቱን አንድ ላይ ማሳለፋቸውን ሊናገር ሲል አፉን ይዛ አስቆመችው። ከዛም እሱ እጇን ካፉ ላይ አንስቶ ያዘና ትዳራቸውን አወጀ። ሁሉም ሰው ደንግጦ ቀረ። ከዛ ጆይ ወዲያው ታመመች። ሊንዳም የሰጠቻት መጠጥ እንዳልተስማማት ገመተች። ሊንዳ ቶሎ ብላ ጆይ ጋር ልትሄድ ስትል በድንገት የሻማ ማስቀመጫውን ገፋችው። ከዛም ቤት ውስጥ እሳት ተነሳ። መጠጡም መሬት ላይ ተደፋ። ከዛም እሳቱ በፍጥነት ተዛመተ። ያንግ ቶሎ ብሎ ሊንዳን ከእሳቷ አወጣት። ከዛም ያንግ ሊንዳን በጣም እንዳፈቀረ ገባው። ከዛ ሊንዳን ለማግባት ወደ መኖሪያ ቤቷ ሄደ። አባቷንም ልጁን እንዲድርለት ጠየቀው። አባትየው ግን ሐሳቡን ውድቅ አደረገው። ምክንያቱም ታላላቅ 3 ወንድሞቿ ገና አላገቡም ነበር። ሲቀጥል ሊንዳ ቀላል ኑሮ ያለው ነዋሪ እንድታገባ እንጂ ከንጉስ ጋር ዝምድና ላለው ሰው ድሮ እራሱን የፖለቲካ ጉዳይ ውስጥ ማስገባት እንደማይፈልግ ነገረው። ያንግ የንጉስ ቤተሰብነቱን ሊክድ አይችልም፣ ግን ተስፋ አልቆረጠም። በድብቅ የሊንዳን 3 ወንድሞች ሰብስቦ የወደፊት ሚስታቸውን በ2 ወር ጊዜ ውስጥ እንዲያገኙ ነገራቸው። ካልሆነ ግን እንደሚበቀላቸው ገልጾ ሄደ። ያንግ ልቡን ሙሉ በሙሉ ለሊንዳ ሰጥቷል። ለሱ ሊንዳ የህይወት መድኃኒቱ ናት። ምክንያቱም እናቱ ገና ሕፃን እያለ እሱን ለመርዳት ብላ የቀድሞውን ንጉስ ልጅ ለመግደል ሞከረች። ነገር ግን እራሷ በአመፁ ወቅት ተገደለች። ቤተሰቡንና ራሱን ለመጠበቅ ሲል ያንግ ለንጉሱ ሁሌም ታማኝ እንደሚሆን ቃል ገባ። ከዛን ጊዜ ጀምሮ በጭካኔ ጥፋተኞችን ይገል ነበር። አባቱ ከሞተ በኋላም ማንም ውስጣዊ ህመሙን የሚረዳው አልመሰለውም ነበር። ነገር ግን ሊንዳ መታ ህይወቱን አበራችው። ስለሱ ቅንነትና ለሰው ሀሳቢነት ስለተረዳች ነው እሷም ሚስቱ ለማድረግ የሚጥረው። በሌላ በኩል ሊንዳ የልብ ወለዱን ታሪክ ስላበላሸችው በጣም ከፍቷታል። ለጆይም በጣም አዝና ወደ ቤቷ ተመለሰች። እቤት ስትገባ አገልጋዩዋ ያንግ የሰጣትን መድኃኒት አቀረበችላት። ሁለቱ እያወሩ ያለ ከውጪ ድምፅ ሰማች። በሩን ከፍታ ስታየው ጁንግ ነበር። እሱም ለስለስ ባለ ድምፅ ስሜቱን እየገለጸ ነበር። ፍቅር እንደያዘው ሲናዘዝ እሷን መስሏት ስታዳምጥ በድንገት ጆይ ሲል ሰማች። ከስነ ጽሑፉ ስብሰባ ጊዜ ጀምሮ እንዳፈቀራት ገለጸላት። ለዛም ነው ሊንዳ እንድታግዘው የመጣው። ሊንዳ ስታስታውስ በልብ ወለድ ውስጥ ጆይ የምታገባው ያንግን ነው እንጂ ጁንግን አልነበረም። እሷ ጆይና ጁንግን አንድ ላይ ካደረገቻቸው ያንግ ብቻው እንደሚቀር ገባት። ከዛ ትንሽ አቅማማችና ጊዜ ስጠኝ፣ ጆይ ማንን ለፍቅር እንደምታስብ ማወቅ አለብኝ አለችው። እሱም ተስማምቶ ሄደ። በንጋታው መንገድ ላይ ሊንዳ የተቸገረ የውጭ ሀገር ሰው መሬት ላይ ታገኛለች። ከዛም ደክሞትና ተርቦ ስለነበር ምግብ ገዛችለት። ልብስ ቤትም ሄዳ አዲስ ልብስ አሰፋችለት። ሊንዳ የሰፈር ውስጥ መንገድም አብራው ሄደች። ሰውየው ግን መጥፎ ዓላማ እንዳለው አላወቀችም። ከሰዓታት በኋላ ተለያዩና እሱ ወደ ትልቅ ቤት ሄደ። እዛም ሐዋሲዮንን አገኛት። ሊንዳ ወደ ቤቷ ልትሄድ ስትል እራሷን አዙሯት ወደቀች። ደምም ተፋች። ማታ ላይ ያንግ ሊንዳን ሊያይ ወደ ቤቷ ሲሄድ ሰራተኞቿ
ልብስ ሲያቃጥሉ አየ። ከዛም አገልጋዩዋ ሊንዳ በወታደሮች ተይዛ እንደተወሰደች ነገረችው። እቃ ሰርቃለች ተብላ እንደተወሰደችም ሰማ። ያንግ ወዲያው ፈረሱን አስነስቶ ወደ እስር ቤት ጠባቂዎች ሄደ። እነሱም ወደ ውስጥ እንዳይገባ ከለከሉት። እሱም በትህትና ጠየቃቸው። ሊንዳ ትንሽዬ ጎጆ ውስጥ ተቆልፎባት ነበር። እሷም አይምሮዋ በጣም ተረብሾ ነበር። በጣም ተስፋ ቆርጣለች። በልብ ወለድ ውስጥ የነበረውን ታሪክ በመቀየሯ ይበልጥ ራሷን ወቀሰችው። በዚህ ባዶ ቦታ ብቻዋ እንደምትሞት ስታስብ ውስጧ ተረበሸ። በፍርሃት ተሞልታ ያለ አንድ ድምፅ ሰማች። ቀስ ብላ አይኗን ለመግለጥ ስትሞክር ያንግ ነበር። እሱም አቀፋትና አትሞቺም አላት። ክፍል 2 እዚህ ላይ አለቀ። ቀጣይ ክፍል ቶሎ እንዲሰራላችሁ የምትፈልጉ ኮሜንት ላይ የገባችሁ ፓርት 3 ብላችሁ ጻፉልኝ። ፊልሙ የተመቻችሁ ቻናላችሁን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣዩ ክፍል እስከምንገናኝ ድረስ ቻው ቻው።